ይሁዳ ኢየሱስ ክርስቶስን አሳልፎ ባይሸጠው ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስቅለት ይበቃ ነበር ወይ ይሰቀል ነበር ወይ? ይሰቀል ነበር ባጭሩ። በጣም ብዙ ሰው የሚመስለው ነገር ነው፣ ኮመን ሚስቴክ ነው። ይህን ለመረዳት እኔ ይሁዳን ሳስብ የሳትራት የሚባል እንትን ታውቂያለሽ? የሆነች በራሪ ነፍሳት የሳትራት ዙሪያውን ዘላ የምትገባ ማለት ነው እሳት ውስጥ። ይሁዳ ማለት የሳትራት ነው። ምን ማለት ነው? ረቡዕ ዕለት አይሁድ ተሰብስበው ሸንጎ አደረጉ። ሲናድሪን የሚባለው ሁሌ ዓርብ ረቡዕ የምንጾመው እነሱ ሸንጎ የወሰኑበትን ነው፣ ምክረ አይሁድ ይባል። ያን ቀን ተሰብስበው ይህንን የናዝሬቱን ኢየሱስ መስቀልና መግደል አለብን። ለመግደል ደግሞ ጥሩ ሳምንት አሁን ነው። ከዚህ ሳምንት ካለፈ በኋላ ማሰቀል አንችልም። ለምን መሰለሽ የማይችሉት? ያቺ ሳምንት የፋሲካ በዓል ሳምንት ነች። የፋሲካ በዓል ሳምንት ሲሆን በየሀገሩ ሁሉ የተበተኑ እስራኤላውያን በዓል ሊያከብሩ ይመጣሉ። ወደ 500,000 ሰው ይሞላዋል አገሩ። ስለዚህ ያ ሳምንት በጣም ፓወራቸው የሚጨምርበት ነው። እንግዲህ ዛኔ በቅኝ ግዛት ስር ነው ያሉት፣ በሮማውያን በሮም ኢምፓየር ስር ነው ያሉት። ጲላጦስ ነው ገዣቸው፣ የይሁዳ ገዥ። ስለዚህ ሌላ ቀን እገሌን ስቀልልን ቢሉት እነሱን ሊሰቅላቸው ይችላል፣ ሊያስራቸውም ይችላል፣ ምንም አያመጡ። አሁን ግን ቁጥራቸው ይጨምራል። ቁጥራቸው ሲጨምር ይህን ሰሞን ነው የሆነ ነገር የሚጠይቁት። ራሱ እንዲደረግልን ሲሉ አመፅ እንዳይነሳ ፈርቶ የሆነ ነገር ይወስናል። አሁን ጲላጦስ መስቀል ሳይፈልግ ጌታን በግድ ለመስቀል ሲጨነቅ ምናምን ታያለሽ አይደል? ለምን? ያ ሳምንት ሪስክ ነው ለሱ። ሞብ ሊያስነሳበት ይችላል። ኮንትሮል ያደርግ 500,000 ናቸው የእሱን ወታደሮች አውት ነምበር ማድረግ ይችላሉ፣ ዝም ብለው ግር ብለው ቢሄዱበት ማለት ነው። ስለዚህ ተለማምጦ ተጨንቆ እንዳሁኑ ዘመናዊ መሳሪያ ያለበት መተኮስ የሚቻልበት አይደለም። ስለዚህ ያንን ሁሉ ህዝብ ማኔጅ ማድረግ ስለማይቻል ተለማምጦ የፈለጉትን እስረኛ ይለቅላቸዋል። ያቺ ሳምንት በቃ እንትን ሃፒ አወር ነው የሚባል ለነሱ በቃ ፕራይም ታይም ነች፣ በጣም ቆንጆ ጊዜ። ስለዚህ ተሰበሰቡና ይሄ ሳምንት ካለፈ አንችልም እሱም ማሰቀል። እኛ ደግሞ የምንፈልገው እንዲሞት አይደለም እንዲሰቀል ነው። አይሁድ ክርስቶስ እንዲሞት አይደለም የሚፈልጉት። ተሰቅሎ የተሰቀለ በእንጨት የተሰቀለ የተረገመ ነው የሚል ቃል አለ። የተረገመ ነው ለማለት እንዲያመቻቸው ነው። ክርስቶስ ግን የተረገመ ሆኖ ከእርግማኑ አጀን ነው የሚለው ቅዱስ ጳውሎስ። ስለዚህ ያችን ቀን ስለሚፈልጓት ረቡዕ ዕለት ወሰኑ። በቃ መገደል አለበት መሰቀል አለበት ብለው ሲወጡ በር ላይ ማንን አገኙት መሰለኝ? ይሁዳ። ይሰቀል ብለው ወሰዱ። አቤት ሲሉት እኔ እሱ ደቀ መዝሙር ነኝ፣ ያለበትን ቦታ ላሳያችሁ፣ የሚውልበትን አጣርቼ ላሳያችሁ አለ። ሰላይ ተገኘ ማለት ነው፣ ፋሲሊቴት የሚያደርግ። እሺ ብለው ስንት